ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ። በሚኖረን ቆይታ አርሰናል ከስፖርቲንግ ሊዝበን ጋር በሚያከነው ጨዋታ ላይ በጣም ወሳኝ ወሳኝ የሚባሉ ተጫዋቾች ወደ ሜዳ ይመለሱለታል። ለዚህ ዴክላን ራይስ ለጨዋታው ዝግጁ ነው። ኤቨርች ኤዜ ወደ ጨዋታው የሚመለሰው ሌላኛው ቁልፉ የአርሰናል ተጫዋች ይሆናል። ታዲያ ከጨዋታው በፊት እነማን ይመለሳሉ? እንዲሁ ደግሞ ስለ ጨዋታው ጥቂት ሀሳቦችን እያነሳን ቆይታን የምናደርግ ነው የሚሆነው። ያለፉትን ሁለት የአርሰናል የመጨረሻ መርሃ ግብሮች ለአርሰናል ደጋፊዎች በፍጹም ስሜት የሚሰጥ እንዳልሆነ ይታወቃል። የመጨረሻው የኤፍኤ ካፕ በሳውዝሃምፕተን ሽንፈትን ያስተናገደበት ነው። ከዛ በፊት ደግሞ በካራቦ ካፕ መርሃ ግብር በማንቸስተር ሲቲ ዌምብሌ ላይ ዋንጫ ያጣበት የውድድር አመት እንደሆነ ይታወቃል። ከነዚህ በኋላ የአርሰናል ወሳኝ የሚባሉ ተጫዋቾች በአውሮፓ ሻምፒየንስ ሊግ አርሰናል በሚጠበቀው ጨዋታ ላይ ወሳኙ ተጫዋቾች የፊትነስ ጥያቄዎቻቸው ተመልሶ ለዚህ ጨዋታ ዝግጁ ስለመሆናቸውም ጭምር ተረጋግጧል። ለዚህ ማሳያ የሚሆኑት ዴክላን ራይስ፣ ሊያንድሮ ትሮሳርድ እንዲሁ ደግሞ ጋብርኤል ማጋሌሽ ሌላኛው በዚህ ስብስብ ውስጥ የሆነ ነገር ይፈጥራሉ ተብሎም የሚጠበቁ ተጫዋቾች ናቸው። ቀደም ብለውም ጭምር ደግሞ ከጉዳቶቻቸው ጋር ተያይዘው በአርሰናል ቤት ውስጥ ተጫዋቾች ወደ ሜዳ መች ሊመለሱ ይችላሉ የሚሉ ጥያቄዎችም ጭምር የሚነሳባቸው እንደሆኑ ይታወቃል። ታዲያ ኤቨርቼ ኤዜን በተመለከተ በቅርብ የመጨረሻዎቹ የአርሰናል ጨዋታዎች ላይ በተለይም ደግሞ ከካራቦ ካፑ መርሃ ግብር ጀምሮ በሜዳ ውስጥ ያልተመለከት ነው የአርሰናል ተጫዋች እንደሆነ ይታወቃል። አሁን ለጨዋታው ዝግጁ መሆኑ አሰልጣኝ ሚካኤል አርቴታ ይፋ አድርጓል። ምናልባትም በሳምንቱ አጋማሽም በሳምንቱ መጨረሻ ላይም ከቦርንሞዝ ጋር በሚያከናውኑት የእንግሊዝ ፕሪሚየር ሊግ መርሃ ግብር ይህ ተጫዋች እንደሚመለስም ነው በጨዋታዎች ላይ አሁን ላይ እየወጡ ያሉ መረጃዎች ይጠቆሙን የሚገኙ። ስለዚህ ኤቨርች ኤዜ ቀጣይ የሚከናወኑ ጨዋታ ድረስ የመጠበቅ እድል እንደሌለው እና ሙሉ ለሙሉ በልምምዶች ላይ ተሳትፎ ማድረጉን ተከትሎ በአርሰናል ቤት ውስጥ በቀጣይ በሚደረጉ የጨዋታ መርሃ ግብሮች ላይ ከምንመለከታቸው የአርሰናል ተጫዋቾች መካከል አንዱ መሆኑን እየተመለከትን እንገኛለን። በስብስብ ውስጥም የምናየው የአርሰናል ቁልፉ ተጫዋች ይሆናል ተብለው የሚጠበቅ ነው የሚሆነው። ምሽቱም በጣም ወሳኝ የሚባል የጨዋታ መርሃ ግብር ቡድኑ እንዲያከናወን ከሚያስችሉ ጨዋቾች መካከል አንዱ እንደሆነ ይታወቃል እና በዚህ ቆይታዎች ውስጥ የምንመለከተው ሌላው የአርሰናልን ማጥቃት በጣም የሚያግዝ ተጫዋች እንደሆነ ይታወቃልና በቅርብ ጊዜያቶች በተለይም ደግሞ በቡድኑ በኩል ማርቲን ኦዴጋርድ ከጉዳቱ ተመልሶላቸዋል። ነገር ግን የእሱ መመለስ ብቻውን በአርሰናል ቤት ውስጥ የዛን ያህል ተስፋ የሚሰጥ አይደለም። አሁን ባለበት ሁኔታ አንደኛው እንደ ምክንያት የሚነሳው ጉዳት እንደሆነ ይታወቃል። የአርሰናል ተጫዋቾች ከጉዳት ከተመለሱ በኋላ ያንን የኮንሲስተንሲ ጥያቄ የሚነሳባቸው ተጫዋቾች አሉ። ነገር ግን አሁን ባለው ነባራዊ ሁኔታ በአርሰናል በኩል ከሚጠበቁ ቀዳሚ ርዕሰ ጉዳዮች ውስጥ በትልቁ የሚነሳው የዚህ ተጫዋች ወደ ሜዳ መመለስም ጭምር በትልቁ የሚነሳ ሆኖ የተመለከትናቸው እንገኛለን እና አርሰናል በዚህኛው የሻምፒየንስ ሊግ መርሃ ግብር ከሚያገኛቸው ቁልፍ ከሚባሉ ተጫዋቾቹ መካከል በትልቁ የሚነሳው የቡድኑ ምናልባትም የፈጣሪ አማካይ ልትሉ ትችላላችሁ ወደ መስመር ወጥቶ መጫወት የሚያስችል አቅም ያለው ከዚያ ባሻገር ደግሞ የቡድኑን የቅርብ ጊዜ ጨዋታዎችን ደግሞ በጣም አዳፕት እያደረገ ስለመጣው ኤቨርች ኤዜም ጭምር ደግሞ የምናነሳው የጨዋታ መርሃ ግብር እንደሚሆንም የሚጠቁም ነው። ከዚያ ባሻገር አርሰናል በተለይም በኤፍኤ ካፕ መርሃ ግብር ላይ አንድ ጥያቄ የሚነሳበት ነበረ። ለምሳሌ ጋብርኤል ማጋሌዥን በተመለከተ በዚህ ጨዋታ ላይ መመለስ እድል ላይ ኖረው ይችላል የሚሉ ጥያቄዎች ነበሩ። እንደምታውቁት በቡድን ውስጥ ደግሞ በቅርብ ጊዜያቶች እንደነ ዊሊያም ሳሊባ፣ ማርቲን ዙበሜንዲ፣ ኖኒ ማዶኪ ያሉ ተጫዋቾችም ጭምር ደግሞ ያ ከናሽናል ቲሙ በኋላ በተለይም ከናሽናል ቲሞቻቸው ከወጡ በኋላ መጠነኛ የሚባል ጉዳት ያጋጠማቸው የሚመስሉ አይነት ተጫዋቾች በአርሰናልም ጭምር ደግሞ ስጋት ውስጥ የገቡ አይነት የሚመስሉ የሩብ ፍጻሜ የጨዋታ መርሃ ግብሮችን ሲያከናውኑም ጭምር እንደተመለከተን የሚታወስ ነውና በእነዚህ የጨዋታ መርሃ ግብሮች ላይ በተለይም በአርሰናል በኩል ሌላው የሚጠበቀው ቡካዮ ሳካ፣ ዴክላን ራይስ፣ ጁሪየን ቲምበር፣ ሊያንድሮ ትሮሳርድን በተመለከተ የሆነ ጥያቄ የሚነሳባቸው ተጫዋቾች እንደሆኑም ጭምር ይታወቃል። አሁን ላይ እነዚህ ተጫዋቾች ወደ
ሜዳ መቼ ይመለሳሉ የሚሉት ጉዳዮች ደግሞ በብዙሃኑ የአርሰናል ደጋፊዎች በኩል የሚጠበቅ ነው። ትልቁና የቡድኑን ቁልፉን ሚና የመወጣት እድል ይኖራቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ብራዚላዊው ጋብርኤል ማጋሌዥ እንደሆነ ይታወቃል እና በልምምድ ወቅት ላይ በተለይ የመጨረሻው የአርሰናል ልምምድ ሰኞ እንደሆነ ይታወቃል። በዚህ ልምምድ ላይ ተጫዋች ተገኝቷል። ግራ እግሩ ላይ ያጋጥሙታል ሲባል የነበረው መጠነኛ ጉዳት ምናልባትም ከጨዋታ የሚያግደው ስላለመሆኑና ለጨዋታው ዝግጁ መሆኑንም ጭምር የተገለጸ ተጫዋች ሆኗል። አክቹዋሊ ወደ 18 አካባቢ የሚጠጉ ደቂቃዎችን ነበር በዛ የጨዋታ መርሃ ግብር ላይ ተሰልፎ ያልተመለከት ነውና ጋብርኤል ማጋሌዥ በዚህኛው የአውሮፓ ሻምፒዮንስ ሊግ መርሃ ግብር ላይ በአርሰናል ስብስብ ውስጥ ከምንመለከታቸው ተጫዋቾች መካከል አንዱ ይሆናል። ቡካዮ ሳካን በተመሳሳይ በቡድኑ በኩል ይጠበቃል። በተለይም በቶማስ ቱዌል በኩል ለአብዛኞቹ ለአርሰናል ተጫዋቾች የሆነ ያህል እረፍት እንደሰጡም ጭምር ይታወቃል። ካለባቸው ጫና ተጫዋቾች ደግሞ ካከናወኗቸው ጨዋታዎች ብዛት እንዲሁ ደግሞ በተመሳሳይ ከወዳጅነት ጨዋታ ትርጉም አንጻር የዛን ያህል የነዚህ ተጫዋቾች በሜዳ ውስጥ መኖርም አስፈላጊ ላይሆኑ የሚችሉባቸው አማራጮች እንዳሉ ይታወቃሉ። ቡካዮ ሳካን በተመሳሳይ በዚህኛው የሻምፒየንስ ሊግ መርሃ ግብር ላይ የሚመለስ ተጫዋች ነው የሚሆነው። ዴክላን ራይስን በተመለከተ በተመሳሳይ በስብስብ ውስጥ የሚጠበቅ ነው። ቀደም ብሎም ጭምር ሲነሳ እንደነበረው የሜዲካል አሰስመንት ይደረግላቸዋል ተብሎ ከሚጠበቁ ተጫዋቾች መካከል እንደነበርም ጭምር ደግሞ የሚታወቅ ነው። ዴክላን ራይስን በተመሳሳይ በስብስብ ውስጥ በጣም አስፈላጊ የሚባለው ተጫዋች እንደሆነም ጭምር ይታወቃል። 70% ላይ ብቻ እንደሚገኝ በተለይም አሰልጣኝ ቶማስ ቱዌልም እንደተናገሩት ከሆነ ተጫዋቹ 70% ላይ የፊትነስ ጥያቄ አሊያም ደግሞ ለጨዋታዎች 70% ብቻ ዝግጁ መሆኑን የሚጠቁም ሀሳብ ማጋራታቸውም ጭምር የሚታወስ እንደነበር የምናነሳው ጉዳይ ነው እና እሱም በዚህኛው የሻምፒየንስ ሊግ መርሃ ግብር ላይ ይመለስላቸዋል። የፔሮ ኢንካፔ አይታወቅም። ከዚያ ባሻገር ግን ኤበርቼዚ ምናልባት አሰልጣኙ ቀጣዩ ጨዋታ ላይ ያዘጋጁት ይችላሉ። ለዚህ ጨዋታ ላይ ቸኩለው ላይ ያሰልፉት የሚችሉባቸው አማራጮች ይኖራሉ ተብለው ይጠብቃል በቡድኑ ስብስብ በኩል። ከዚያ ባሻገር ባሉት ነባራዊ ሁኔታዎች ግን አርሰናል በሻምፒየንስ ሊግ መርሃ ግብር አብዛኞቹን በክለብ ውስጥ የሚገኙ ቁልፍ የሚባሉ ተጫዋቾችን የማግኘት እድል እንዳለው መረጃዎች ይጠቁማሉ እና ያንን የምናይባቸው አማራጮቹ በጣም ሰፊ ናቸው። ሊያንድሮ ትሮሳርድን በተመሳሳይ በዚህኛው የሻምፒየንስ ሊግ መርሃ ግብር ላይ የሚመለሰው የአርሰናል ተጫዋች ነው። ከዚያ ባሻገር ጁሊያን ቲምበር በርካቶች የሚጠብቁት ወሳኝ የሚባለው ተጫዋች እንደሆኑ ይታወቃልና እሱም በተመሳይ ለመልሱ የሻምፒየንስ ሊግ መርሃ ግብር ይመለሳል ተብሎ ነው የሚጠበቀው በዚህኛው ስብስብ ውስጥ። አርሰናል በአውሮፓ ሻምፒየንስ ሊግ ከሜዳ ውጭ ከስፖርቲንግ ጋር የሚያከናውነው ጨዋታ በጣም ቀላል የሚባል እንዳልሆነ ይታወቃል። እዚህ ላይ የሚገኙት የጉዳት ሊስቶቹ ቀላል አይደሉም። እንደነ በቡድን ውስጥ የነበሩ ትላልቅ የሚባሉ ተጫዋቾችን በዚህ ረገድ ላይ የማናያቸው ተጫዋቾች አሉ። ስቲል በዛ ረገድ ላይ የሚገኙ ተጫዋቾች መሆናቸውን እንመለከታለን። አርሰናል በተለይም ከኢንተርናሽናል ብሬክ በኋላ ከብሔራዊ ቡድን ጋር ከተለያዩ በኋላ በክለቡ በኩል የሚገኙ ተጫዋቾች አሁን ላይ ወደ ዋናው ቡድን እየተመለሱ የሚገኙ ተጫዋቾች ቁጥር በርከት ብለው ነው እንግዲህ እየተመለከተን የምንገኘው። ይሄ ደግሞ በሻምፒየንስ ሊግ መርሃ ግብር ቡድኑ የተሻለ ቆይታም ጭምር እንዲያሳልፍ ከሚያስችሉት አጋጣሚዎች መካከል እንደ አንዱ አሊያም በትልቁ ሊነሱ እንደሚችልም ጭምር የሚጠቁመውን የሜዳ ላይ ፐርፎርማንስ እንመለከትበታለን ማለት ነው። ሻምፒየንስ ሊግን በተመለከተ አሁን ወደ ሪል ፎርሙ እየመጣ ነው ለሚገኘው ጥሎ ማለፍ ላይ ነው የሚገኙት። በተለይም የደርሶ መልስ የጨዋታ መርሃ ግብሮች ያሏቸው ክለቦች ነገር ግን በተለይ የመጀመሪያ ጨዋታዎቻቸው በጣም ቀላል የሚባሉ እንዳልሆኑም ጭምር ደግሞ ሊዘነጋ የማይገባ ርዕሰ ጉዳይ ነው። በዚህ ጉዳይ ላይ አርሰናል እስካሁን ድረስ ከስፖርቲንግ ጋር ባከናወኑት አሊያም ወቅታዊ ፐርፎርማንሳቸውን በተመለከተ በጣም ሰፊ ልዩነት አለ። ለምሳሌ አርሰናል በሊጉ 1ኛ ደረጃ ላይ ነው የሚገኘው፣ ስፖርቲንግ 7ኛ ደረጃ ላይ ይገኛል። በተመሳሳይ ለዚህ ጨዋታ ከሁለቱ ክለቦች አንጻር ከተመለከትን አርሰናል በጣም የተሻለ የማሸነፍ ቅድመ ግምትም ጭምር ደግሞ አግኝቶ የመጣ ቡድን መሆኑንም እየተመለከተን እንገኛል። ሜቢ ወቅታዊ ፐርፎርማንስን በተመለከተ አርሰናል ለመጨረሻ ጊዜ በሻምፒየንስ ሊግ ባየር ሌቨርኩሰንን እንደሆነ ይታወቃል 1-0 እና እንዲሁ ደግሞ 2-0 በሆነ ውጤት አሸንፈው መምጣት የቻለው ስቲል ጨዋታውን ቀደም ብሎ የማሸነፍ እድል አለው። 6 ጊዜ ጨዋታ አከናውነው ለእነዚህ ሁለት ቡድኖች አርሰናል 2ቱን አሸንፏል፣ 3ቱን አቻ ወጥተዋል። አንዱን ጨዋታ ነው ስፖርቲንግ ሊዝበኖች ከዚህ ቀደም አርሰናል ማሸነፍ የቻሉት። ከዛ ባሻገር ስፖርቲንግ ሊዝበን እስካሁን ድረስ ባሉት ቆይታዎች
ባለፉት 7 የጨዋታ መርሃ ግብሮች አርሰናልን አሸንፎት አያውቅም። በአራቱ አቻ ወጥቶ በ3ቱ ሽንፈትን አስተናግዷል። ከዛ ውስጥ ደግሞ 5-1 በሆነ ውጤት በሻምፒየንስ ሊግ መርሃ ግብር 2022/23 የውድድር ዘመን ላይ የተሸነፉበትን ታስታውሳላችሁ። በተለይ በፍጹም ቅጣት ምት መርሃ ግብር እና አርሰናል ደግሞ ከሜዳ ውጭ ባደረጋቸው የአውሮፓ ሻምፒየንስ ሊግ መርሃ ግብር በተለይም ከፖርቹጋል ክለቦች ጋር ባለፉት የጥሎ ማለፍ መርሃ ግብሮች ላይ አሸንፎ አያውቅም። አንዱ 4ቱን አቻ ሲወጣ 2ቱን ጨዋታዎች ሽንፈትን አስተናግዷል። የመጨረሻው ሽንፈት የቅርቡ የነበረው 1-0 በሆነ ውጤት በፖርቶ በ2023/24 የውድድር ዓመት በ16 ውስጥ እንደነበር ይታወቃልና ያንን ማንሳት ይቻላል። ከዚህ ባሻገር ለስፖርቲንግ ሊዝበኖች ይሄኛው ሁለተኛ ጨዋታቸው ነው እንግዲህ በአውሮፓ ሻምፒዮንስ ሊግ ላይም በዩሮፒያን ካፕ በሩብ ፍጻሜ በተለይም ከሪያል ሶሲዳድ 1982/83 በኋላ የሚያከናውኑት ትልቅ የሚባል ጨዋታም ጭምር ይሆናል እንግዲህ በክለቡ በኩል። ከዚያ ባሻገር አርሰናል በተመሳሳይ ካለፉት 8 የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብሮች ቡድኑ እንደ ቡድን በአምስቱ ማለት ነው ተሰናብቷል። ያ እንዳይሆን በጣም ወሳኝ የሚባለውን ምሽት ያሳልፋል ተብሎ ይጠበቃል። እንደምታስታውሱት ባለፈው የውድድር ዓመት በዚህ ስቴጅ ላይ ሪያል ማድሪድን እንዴት አስደናቂ በሆነ ውጤት በሁለት የግማሽ ፍጻሜ ጨዋታዎች ላይ ግማሽ ፍጻሜ በደረሰባቸው አጋጣሚዎች እንዴት አሸንፎት እንደነበር እናስታውሳለን። ያንን የማያ ዕድል ሊፈጥርም ጭምር እንደሚችል ይጠበቃል። አርሰናል ምናልባት እስካሁን ድረስ ባሉት በአውሮፓ ሻምፒዮንስ ሊግ መርሃ ግብር ማለት ነው ሎስት ሌላው በአማካይ ማለት ነው በጣም ጥቂት የሚባሉ ኳሶች የሚሞከርበት ቡድንም ጭምር የሆነው ነው። ከዚያ ባሻገር ደግሞ ጥቂት ጎሎች ብቻ የሚቆጠሩበት አይነት ቡድን እንደሆነም ጭምር ይታወቃል። 0.5 አካባቢ ኳሶች ጎሎች ብቻ በየ90 ደቂቃ ኮንሲደር ያደርጋል። ራሱ ደግሞ በተቃራኒው 0.75 እንዲሁ ደግሞ 2 ነጥብ ኢላማቸውን የጠበቁ ሙከራዎችን ያከናውናል ቡድኑ። ምናልባትም ቁጥሮቹ በጣም ላቅ ያሉ መሆናቸውንም ጭምር ደግሞ የተመለከትን እንገኛለን። ሉዊስ ሱዋሬዝ የሚጠበቀውን 5 ጎሎች ያሉት በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት ምናልባትም በዚህ ጨዋታ ላይ የሚጠበቅ ተጫዋች መሆኑን መዘንጋት ያለብን አይመስለኝም። ከቪክተር ዮኬሬዥ 2024/25 ውድድር 6 ጎሎችን አስቆጥሮ እንደነበር ይታወቃል በዚሁ በስፖርቲንግ በነበረበት ቆይታ እና ያንን የማያ ድል ሊፈጠር እንደሚችልም ጭምር ይጠበቃል። የአርሰናል ፊት መስመር ተጫዋች ራሱ ቪክተር ዮኬሬዥ 6 ጎሎችን አስቆጥሯል። እንግዲህ ባለፉት 8 መርሃ ግብሮች በተለይም በአውሮፓ ሻምፒዮንስ ሊግ ካለፉት ጨዋታዎቻችሁ መነሻ እሱም የመጀመሪያው ተጫዋች ለመሆን ይህንን ያደርጋል ተብሎም ጭምር የሚጠበቅበትን ምሽት ያሳልፋል ተብሎ ይጠበቃል። ከዚያ ባሻገር ጎንካሎ ኢናሲዮ ሌላው ላይን ብሬኪንግ ፓስ የሚባሉ ኳሶችን በማቀበል ደረጃ በጣም አስደናቂ ጊዜን እያሳለፈ ይገኛል በዚህ በ2025/26 የአውሮፓ ሻምፒዮንስ ሊግ የጨዋታ መርሃ ግብሮች ላይ እና ያንን ሊያስመለክተን የሚችለን ተጫዋች እንደሚሆንም ጭምር ኤክስፔክት የሚደረግበትን የጨዋታ መርሃ ግብር በሁለቱ ክለቦች መካከል የሚከናወነውን ጨዋታ የማያ እድል እንደሚሰጡንም ጭምር የሚጠበቅበትን የጨዋታ መርሃ ግብር እናያለን። የስታዲዮ ዦዜ አልቫልዴ ነው ይህን ጨዋታ የምንከታተለው። በጣም ተጠባቂ የሚባሉ የጨዋታ ጉዳዮች እንደሆኑ ሊዘነጋ የሚገባው አይደለም እና በጣም አስፈላጊ የሚባለውን የጨዋታ መርሃ ግብር ሁለቱ ክለቦች ያከናውናሉ። የመጨረሻውን ጨዋታ ቅድም እንዳነሳ ነው አርሰናል 5-1 በሆነ ውጤት ያሸነፈበትን ጨዋታ እንደነበር የምናስታውሰውን መርሃ ግብር ሁለቱ ክለቦች ያከናወኑበትን ጨዋታ ነበር ያደረጉት። በዚህኛው ሳምንትስ የሻምፒየንስ ሊግ መርሃ ግብር እንዴት ባለ መልኩ ሁለቱ ክለቦች ጨዋታዎቻቸውን ያጠናቅቃሉ የሚለው የሚጠበቅ ነው። አርሰናል ካለፉት 2 የጨዋታ ሽንፈቶቹ በኋላ የሚያገገምበት የጨዋታ መርሃ ግብርም ጭምር ነው ተብሎ ይጠበቃል። በጨዋታው ላይ ዳቪድ ራያ ወደ ግብ ጠባቂነቱ ይመለሳል። ሪካርዶ ካላፊዮሪ፣ ሳሊባ፣ ሞስኬራ ሜቢ ቲምበርን የማየት እድል ሊኖረን ይችላል። ዊዶን ነው ነገር ግን ሰርፕራይዝ ሊያደርጉን ይችላሉ። ዙቤሜንዲ፣ ኦዴጋርድ፣ ዴክላን ራይስ በጨዋታው ላይ ይመለሳሉ። ማርቲኔሊ፣ ዮኬሬዥ እና ቡካዮ ሳካ ደግሞ በጨዋታው ላይ በቋሚነት የሚጀምሩ የአርሰናል ተጫዋቾች ይሆናሉ ተብሎ ይጠበቃል። ቅድም እንዳነሳነ ሁሉ በስፖርቲንግ ሊዝበን በኩል በጨዋታው ላይ የሚጠበቁት የሩይ ቦርጌዥ ቡድን ማለት ነው እንደተለመደው 4-2-3-1 ቅድም እንዳነሳነው ሱዋሬዝ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ከዚያ ባሻገር ሲልቫ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ከዚያ ባሻገር ደግሞ በቡድኑ በኩል እንደ አሮሆ ያሉ ተጫዋቾችም ጭምር ሌላው ጥሩ ጊዜን እያሳለፈ የሚገኝ ተጫዋቾች መሆናቸውንም ጭምር እያስተዋልን እንደሚገኝ እየተመለከተን እንገኛለን እና እንደነ ፖቴ፣ ትሪንካኦ፣ ሉዊስ ሱዋሬዝ በቡድኑ ውስጥ ጥሩ ጊዜን እያሳለፈው የሚገኙ ተጫዋቾች ናቸው። ከዚያ ባሻገር ደግሞ በተመሳሳይ እንደነ
በስብስብ ውስጥ ማለት ነው። እንደነ ኢቫን ፍሪሴንደ ሌላው በዚህ ደረጃ የሚነሱ ተጫዋቾች ናቸው። እንግዲህ ሻምፒየንስ ሊግ ሲመለስ አርሰናል ከስፖርቲንግ የሚያከናውኑ ጨዋታ እነዚህን አዳዲስ ጉዳዮች የምናይበት እንደሚሆንም ኤክስፔክት የሚደረግበትን የጨዋታ መርሃ ግብር ነው። ገምቶቻችሁን ማስቀመጥ ትችላላችሁ።